በርሱ የሚያምን እንዴት ይጠፋል ስሙን ከፍ አድርጎ እየዘመረ ገና ይሰፋል በርሱ የሚያምን እንዴት ይጠፋል ስሙን ከፍ አድርጎ እየዘመረ ገና ይሰፋል ቀና ብለናል እርሱ አጎንብሱ ከእንግዲህማ አይኖርም ለቅሶ የባርነትን ቀንበር ሰብሮታል ያስጨነቀንን አስጨንቆታል ክብር ለጌታ ለንጉሣችን ስለወደቀ እግዚአብሔር አምላክ የተመሰገነ ይሁን። መምህራችንን የወንጌል የቤተ ክርስቲያን አገልጋያችንን ለዚህ ታላቅ ቀን በመብቃቱ ከፍተኛ የሆነ ደስታ ይሰማናል። ታውቁት ቤተ ክርስቲያናችን የጥበብ ሁሉ ምንጭ ናት። ምክንያቱም የጥበብ መጀመሪያ የሆነውን እግዚአብሔርን ስለምታመልክ ጥበብ ሁሉ በካህናቶቿ፣ ጥበብ ሁሉ በሊቃውንቶቿ፣ ጥበብ ሁሉ በቤቷ ዙሪያ ባሉት የሞላ ነውና ስለዚህ ሁሉ ክብር ለእግዚአብሔር ይሁን። ስለዚህ ይፋና ወጊ የሆነ በእድሜ ልጅ ቢሆንም መሪ የሆነ ግንባር ቀደም የሆነ ሁላችንም በየተሰጧችን በቤተ ክርስቲያን ውስጥ ማድረግ የምንችለው መጻፍ የምንችለው የቤተ ክርስቲያንና በዓለም ዙሪያ ያለውን አጠቃላይ ነገር በጥበብ መግለጽ የምንችልበትን ክህሎታችንን አውጥተን እንድንጠቀም ግንባር ቀደም ሆኖ ምሳሌ ሆኖ ያሳየን ወንድማችንና መምህራችን ነውና ለዚህ ነገር እንዲነሳሳ የረዳው እግዚአብሔር አሁንም ስሙ ለዘላለም የተመሰገነ ይሁን። ሕያውና ቅዱስ አምላካችን እግዚአብሔር ሆይ በዚህ መንፈሳዊ ሥራ እይታ ዙሪያ ስለሰበሰብከን ክብር ምስጋና ላንተ ይሁን። ጊዜያችንን የበረከት የሰላም አድርግልን። ምንመለከተውን ምናየውን ሁሉ ለልባችን አስገብተህ ለሕይወታችን የሚጠቅም የምንማርበት የምንከብርበት አድርግልን። ቅዱስ ስምህን እንዲህ በማለት እንጠራለን። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይባርክልን። ማናችንም ብንሆን በእግዚአብሔር ስም የምንጠይቃችሁ ምንም አይነት ቀረጻ አናከናውንም ማለት ነው። ፊልሙ ለመጀመሪያ ጊዜ በእናንተ ፊት ነው እየታየ ያለውና ካሜራዎቻችሁ የሞባይል ስልኮቻችሁ በስክሪኑ ላይ በመደቀን ምንም አይነት ቀረጻ እንዳታከናውኑ በኃያሉ እግዚአብሔር ስም
እንጠይቃቸዋለን። ቀጥታ ወደ ቤንኦኒ ፊልም እንሄዳለን። የመምህራውን ማሞ ምርጥ ፊልም ቤንኦኒ። ቤንኦኒ ድንቅ ፊልም ለመጀመሪያ ጊዜ በዋሽንግተን ዲሲ ይመረቃል። ቤንኦኒ ምንድነው የተፈጠረው? የመቤት ምን ልርዳሽ? ውጥረት ነግሷል። ወደራው እንግዲህ በቃ ወጥ አይወጥዬ መኖርን ስንተረጉመው እንሞታለን። እሺም እግዚአብሔር ይወዶታል። እሱ ስንት ጊዜ ያጣሁትን ማስታወሻ ደብተር አንቺ ጋር አገኘሁት። አንተ የምነካ ቤንኦኒ በአጭር ጊዜ ደግሞ ይሄ የተሰራው እና አጠቃላይ የፊልሙን ሁኔታ የፊልሙ ደራሲና ዳይሬክተር እንዲሁም በተወሰነ መልኩ ተዋናይ ሆነው ያየናቸው መምህራችን ወንድማችን ቀሲስ አቡነ ማሞ ቅድም እንዳልኳችሁ ለ8 ደቂቃ አጠቃላይ ነገር ይሰጡናል። እግዚአብሔር አምላክ የተመሰገነ ይሁን። ነገሮችን ለፍጻሜ የሚያበቃ አምላክ ስሙ ምስጉን ይሁን። የምትጠይቁኝ ነገር ከሌለ ጊዜ ባላባክን ያያችሁት ነገር ውስጣችሁ ላይ የቀረ ከሆነ ጊዜያችሁን ባልጨርስ የምትጠይቁኝ ነገር ከሌለ ግን እኔ በፊልሙ ላይ ይህንን ስራ እየሰሩ ወገኖችን ከሁሉም በላይ ስራውን እንዲከናወን ያደረገ እግዚአብሔርን በመጀመሪያ አምላኬን የሁላችሁንም አምላክ እግዚአብሔርን በጭብጨባ እልልታ ከዚህ ሌላ ይህንን ስራ መቼም ብዙ ወንድሞቼ ያሉ እዚህ በመሀልም ከፊቴም በኋላ ያሉ ብዙ ምሁራን ሊቃውንት አሉ። መቼም እንደዚህ አይነት ስራዎች በቤተ ክርስቲያን ውስጥ በጣም ጥቂት ነገር ነው። ለምሁራኑ፣ ለሊቃውንቱ፣ ለቅኔ ባለሙያዎቹ፣ አባቶች በጣም ይሄ ፊልም የፈጀው 1 ሰዓት ከ30 ነው። ማን ነው 1 ሰዓት ከ30 በአንድ ሰባት ብሎ መማር ይቻላል? በጣም ያስቸግራል። ነገር ግን ዘመናችን እንደምታዩት ቤተክርስቲያናችንን እንደምታዩት የጥበብ ባለቤት ነው። ቤተክርስቲያናችን የሊቃውንቱ ባለቤት ነው። የቅኔ፣ የዜማው፣ የፍልስፍናው፣ የመራቀቁ፣ የጥበቡ፣ የስነ ጽሁፉ የተለያየ ነገር የወጣው ከጽዮን ከቤተ ክርስቲያን ሕግ የወፅን ጽዮን ይላል። ከቤተ ክርስቲያን ነው የወጣው እና ቤተ ክርስቲያን ኢትዮጵያን የምታውቋት በዓለም የምታስገርም ሀገር እንደነበረች እንዳለች ወደፊትም ነው እያስገረመች እንደምትኖር ታውቃላችሁ። ይቺን ሀገር ደግሞ አስገራሚ ያደረገቻት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ግን አንዳንድ ነገሮቿን ትውልዱ ክሊክ እያደረገ ማየት የሚፈልግበት ዘመን ላይ ደርሰው ቁጭ ብሎ ትዕግስት የለም ለመስማት መማር ብዙ እና ይሄ እስቲ ትንሽ ሞክር ብዬ ውስጤ ላይ እግዚአብሔር በአንድ ቀን ነው ይሄንን ፊልም የሰጠኝ። በአንድ ቀን ወረቀት አገላብጬ ብዬ አይደለም፣ በአንድ ቀን ነው እግዚአብሔር በአይነ ውስጥ ነገር ያስቀመጠው። ለመጻፍና ጉዳዩን ለማስቀመጥ ግን ረጅም ጊዜ ስራ ነበረ። እግዚአብሔር ረድቶኛል፣ ምስጋና ይግባው። ስራው ተከናውኗል። እጽፋለሁ። ከስራው ስክሪፕት ውስጥ አንዳንድ የሚጨማምራቸው ነገሮች ነበሩ፣ ግን ያው ሁሉም ለፍጻሜ በቅቷል። ይሄ ስራ እንደዚህ ታይቶ አካል ሰጥቶ እንዲመጣ የመጀመሪያውን ሚና የተጫወተው ስራውን የሰራው የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ምዕመናን አባላቱንም ጉባኤ አባላቱንም እግዚአብሔር ይስጥልኝ። እንደገና አመስግኑልኝ ስለነሱ። ሌላው ይህን ስራ ወደዚህ ሀገር መጥቼ እንድሰራ መቼም ትልቅ ነገር ያደረጉ የሰሩ በህይወቴ ላይ ከደብረገነት መድኃኔዓለም ቤተክርስቲያን ጀምሮ ማለት ነው። ደብረገነት መድኃኔዓለም ቤተክርስቲያን አባልነት በወንድሜም በአባቴም በመምህር ዘበነ ለማ አሳሳቢነት ወደዚህ ሀገር እንዲመጣ ምክንያት የሆነኝ መምህር ዘበነ ለማ ነው። እንድታመሰግኑልኝ እግዚአብሔር
እግዚአብሔር ያክብርልኝ። ህዝቡ መጣችሁ በእውነት ይሄ እንግዳ ሰው ዘማሪ ነው፣ በዛ ላይ ቄስ ነው። ደግሞ ከቄስ ምን ይጠበቃል? ጊዜ የሚወራ ግን ቄሶች የምንጠቀምባቸው ከሆነ ጠጋ ብለን እንደ ዘመኑ ነገሮች ይገልጧቸዋል እና እንጠቀም ከሆነ ብዙ ጥበብ ያለባቸው አባቶች ናቸው እና አባቶቼ እግዚአብሔር ይስጥልኝ እላለሁ። ታላቅ አባትና መምህር ዶክተር ከበደ በጣም ልናከብረው የሚገባ ልንመገበው የሚገባ ቤተክርስቲያን ስራ ፊልም ላይ ስለመጣሁ መጠና አስፈለገኝ። ለዛ እንደዚህ ወጣሁ። ትምህርት ቤት እንደሚሄደው ሌላ ቦታ እንደሚሄደው በኖሪ እንደተገለጸው ነው። ግን የምናገረው የቤተ ክርስቲያን ሰዎች ብዙ ነገር ማድረግ ይችላሉ፣ ብዙ መልእክት ማስተላለፍ ይችላሉ። በአብዛኛው የኢትዮጵያ ፊልሞች በሁለት ነገር ላይ እንደባቸዋለሁ። አንደኛ ስድብ፣ ሁለተኛ ተራ ፍቅር። ከዚህ የሚወጣ አቅጣጫ የሚያሳይ ሰው ያስፈልጋል። ብዙ ጊዜ ሜዳው ላይ ሳይሆን ተራራው ላይ መውጣት ያስፈልጋል። ተራራው ላይ ከላይ ሲሆን ደግሞ ማየት እንችላለን። በዚህ ውስጥ ብዙ ነገሮች አሉ። አንደኛ የጸበልን አዳኝነት፣ ሁለት የኢትዮጵያ አባቶችን ብቃት፣ ሶስት የገዳምን ደግነት፣ አራት የጥሩ ሰዎችን መንፈስ፣ አምስት የመጥፎ ሰዎች አስተሳሰብ ሲቀየር በአጠቃላይ እንዲህ ወደ ፖዚቲቭ ስለሆነ አጠቃላይ መምህራን ሆኖ ለስራው ስራ ይሳናሉ። ታላቁን መምህር መርጌታ ቀለመወርቅን እጋብዛለሁ። እግዚአብሔር ይስጥልኝ። ስራህን የባረከ ልዑል እግዚአብሔር ክብር ምስጋና ይግባው። አሁን እንግዲህ ዛሬ ያየነው ጥበብ ተመልሳ ወደ ቤቷ መግባቷን ነው ያየነው። ብዙ የኢትዮጵያ የኪነ ጥበብ ባለሙያዎች በተለይ መምህራን እንደነ ሌሮት ጸጋዬ ገብረመድህን ያሉት ሲያስተምሩን ሲነግሩን ቲያትር የተጀመረው በቤተክርስቲያን እንደነበረ ይሄን ምናለት ወደፊት በሰፊታው ይሆናል እና አንድ ካህን እንኳንስ ቲያትር አዘጋጅቶ እንደዚህ ያለ የሆነ የሰመረ ነገር አዘጋጅቶ ያቀርባል ብለን አናስብም። በአሁኑ ጊዜ ያለው ስም የተለያየ ነገር ስለሆነ ይህን ሁሉ ተቋቁመ ይህን ሁሉ በብርታት ሌሎችን ማስተባበረኝ ለዚህ ቁም ነገር በመብቃት እንኳን ደስ አለህ እላለሁ። እሺ ደህና መሻችሁ። እኔ እንግዲህ ያው ትምህርታዊ ሆኖ እያነሳለ ደግሞ ስለ ቤተክርስቲያን ታሪክ ብዙ ለማያውቁ ሰዎች ደግሞ ሴንስ ኦፍ ሂውመሩን ኮሜዲ ከተውበት በጣም እየሳቅን እየተማርን ያየነውና በጣም አንድ ጊዜ ሞቅ ያለ ጭብጨባ እንደምን አመሻችሁ። መቼም አመሰግናለሁ። ቀድማችሁ ሳቃችሁ ማለት ነው። እና ዛሬ ያየነው ፊልም በእውነቱ እኔ ብዙ ፊልም አይቻለሁ። ቅድም እንደተባለው ሌሎች ፊልሞች ብዙ ወንጀል የበዛባቸው ብዙ በመዝጉ ገደሉ፣ በሽጉጥ ቢጠፋ በመርዝ ወይ በጩቤ በምናምን የሚገዳደል ብዙ እንትን ያለበት ነው። ዛሬ ግን ትልቅ ትምህርት ነው ያየነውና ለሁላችን እኔ በበኩሌ ትልቅ ትምህርት ነው ያየሁትና በዚሁ ቢቀጥል ጥሩ ነው። እኛም እንገባበታለን። ይሄ እንደዚህ ከሆነ ነው። በጣም እናመሰግናለን። እንደምን አመሻችሁ። ቅድስት ባየልኝ ነኝ። ያው ብዙ ጊዜ ያው ስራዎቼን አይታችሁ ይችላልና ሰሞኑን ከቀሲስ አቡነ ጋር ያወራን ነበርና ዛሬ መጥቼ ለማየት በጣም ጓጉቼ ነበረ። በእርግጠኝነት ትምህርት የሚሰጥ ፊልም እንደሚሰራ በጣም እርግጠኛ ነኝ። ያየነው ነገር ከእውነት የራቀ አይደለም። በሁላችንም ይዘቱና አይነቱ ይለወጥ እንጂ ሁላችንም ተመሳሳይ ህይወት አለን፣ ወይም ደግሞ በአካባቢያችን ያሉ እህቶቻችን ዘመዶቻችን የሚኖሩትን ህይወት ነው ያሳየን እና የፊልም ስራ ውስጥ ደግሞ እንደዚህ አይነት እውነታውን የያዘ ፊልምና ከነ መፍትሄው ነው። ብዙ ሲሰራ መፍትሄውም ላይኖረን ይችላል፣ እንዲሁ ታሪክ ነው የምንናገረው። ይሄኛው ግን ከነ መፍትሄው ነው ያቀረበልንና
እንኳን ደስ ያለ ቀሲስ አቡኑ በጣም ደስተኛ ነኝ። ነገር ግን ጉዳዩን በማነሳበት ሰዓት ላይ ሄጄ ኢትዮጵያ ድረስ ካንተ ጋር እሰራለሁ ቲኬቱን ራሴ ቆርጬ ለአንድ ወር እዛው ተቀምጬ ስራውን ሰርቼ እመጣለሁ ያለች በስራው ላይ ያያችኋት አልማዝ ጥላሁንን ዛሬ አመሰግናለሁ። አልማዝ ጥላሁን ወደዚህ ልትመጪልኝ እጠይቃለሁ። አልማዝ ጥላሁን ወደዚህ ነው። አልማዝ ጥላሁን ወደዚህ ነው። ከነቷ አባቴ ቀሲስ ሽፈራው በዚህና የሚስፈታ ልጆች መድኃኒዓለም ተክላት አባታ ያገኛል። አሁን ቀላል ሆኖ ፊልሙን ስናየው በጣም ውጣ ውረድ አጋጥሟቸዋል። ብዙ ውጣ ውረድ ነበረው። ክርስቲያን ደግሞ ውጣ ውረድ ሲበዛበትና ውጤቱ ሲያምር እንደ ፊልም እንዳያችሁ ደስ ይላል። በጣም ሳላነሳትና ሳላደንቃት ክብሯን ገልጥላት የማላልፈው መቋጫዬ ምዕራፌ የሶስት ልጆች እናት አንድ እንኳን ብሌን አላደረገችኝም። ያው ምን እንችላል አሜሪካን ላላለው ልጆችን ነገር ታውቃላችሁ። ይሄን ሁሉ አድርጋ ሰራ አላደረገችኝ። ለባለቤቴ ምስጋና ይቀርባል። የዘመረ ገናዬ ሰፋ ገናዬ ሰፋ በርሱ የሚያምን እንዴት ይጠፋ እንዴት ይጠፋል ስሙን ከፍ አድርጎ የዘመረ ገናዬ ሰፋ ገናዬ ሰፋ